ሃይ ሰላም ናችሁ እንዴት ናችሁ ሰላም ነው ዛሬ አስገራሚ መስተንጋጭም የሆነ መረጃ ሊሰጣችሁ ነው በሞተ በ3 ቀኑ ከመቃብር ወጥቶ በ4 አመቱ ተገኘ የተባለ ልጅ ለማየት ተጓዘንና በደቡብ ክልል በስልጤ ዞን በወልባራግ ወረዳ ብላዋንጃ ቀበሌ ላይ አንድ ወጣት ከሞተ በ3 ቀኑ መቃብሩ ላይ ጠፋ አሉ ከዛ ከጠፋ ይሄ ልጅ ከ4 አመት በኋላ ታገኘ ብሎን እሱን ለማየት ይሄ ግርግር ምታዩት ሰርግ አይደለም ለክሶም አይደለም እና ይሄ ልጅ ተገኝቶ ይሄንን ልጅ ይዞ መጥቶ ቤተሰብ ግማሹ የምስራች ይያለ ነው የሚመጣው ግማሹ አረ ሊሆን አይችልም ይላል እኛም ግራ ገብቶን ነበር ብዙ ኪሎ ሜትር ተጉዘን ሄደን ለማረጋገጥ ነው ወላጆቹንም አጋጣሚ አግኝተን ለማነጋገር ሞክረናል እና ወላጆቹም ልጃችን ነው እና ከመሞቱም በፊት ትንሽ እንደ ዱዳ ጆሮ አይሰማም እና መናገር አይችልም ትንንሽ ምላሱ የመናገር እንትን ይላል እናገራላሉን እና አየን ልጁንም በቪዲዮ ቀርጸናል እናሳያችኋለን እና ወላጆቹንም አግኝተን እና ይሄ ልጃቸው ነው ወይ ብለን ሌሎች ሰዎችንም እውነት ልጃቸው ነው ወይ ብለን በደንብ ጠይቀናል ልጁ ልጃቸው እንደሆነና ህዝብ ያገር ህዝብ እየተረባረበ እየሄደ ያያየው ነበር ብዙ እኛም ደክመን በግራችንም ብዙ ተጉዘን ልጁን ለማግኘት ችለናል እና ልጁ በጣም የሚገርማችሁ ፊቱ ምናምን ትንሽ የሆነ እንደመቀየር ብሏልና ትንሽ ተረብሸን ነበር እኛም ብቻ ማመን ይከብዳል ብዙ ወጣቶች እየሄዱ ያዩታል ብዙ ሰዎች ራሱ ያሉ እየጠሩ ስሙን እየጠሩላ ሊያናግሩ ጥረት ያረጉ ነበር ከዛ ሰው አጨናነቀው ብሎ ፖሊሶች መጥተው ልጁን አንስተው ወደ መደበቅና የሆነ ቤት አስገብቶ ዘግቶበት ነበር ብዙ ለምነን ፖሊሶች እየደበደቡንም ብዙ ለምነናቸው ፖሊሶቹ በመስኮት በኩል ልጁን ትንሽ ብቻ ለመረጃ ያህል ብለን ለምነናቸው ልጁን በመረጃ ያህል ቪዲዮ ቀርጸናል ትንሽ እዚህ ጋር ላሳያችሁ ሞክራለሁ በትንሹ እና በጣም የሚገርመው ፖሊሶች በጣም እየተቸገሩ ነበር ህዝቡ ያስቸገረ በቃ እና ልጁን እየሮጡ ያቀፉ ምናምን ብዙ አስቸግሩ ነበር አሉን ከዛ ሄደን ቀጥታ ፖሊሶቹን እንደምንም ተለማምጠን በመስኮት እንዲያሳዩን አርገናል እና ታዩታላችሁ ምናልባት እኛ ደግሞ ውስጣችን የጠረጠረው ነገር አለ ምናልባት ይሄ ልጅ የሌላ ሰው ልጅ ተመሳሳይ ከሆነ የወላጆቹን ለማናገር ሞክረን ነበር ልጁ አያወራም ወላጆች ካሉት ይሄ ልጅ የኛ ነው ባይ ከመጣ ብለን ያው በዚህ ጋር እንደምትመለከቱት ቪዲዮ ቀርጸናል ልጁ ነው ይሄ ልጅ ነው በደንብ ይዩት ላውራው ሞክሬ ነበር ግን አይናገርም ልጁ በጭራሽ አያወራም አይሰማምም ዱዳ ነገር ነው መሰለኝ እና ትንሽ እንትን ብዬ እንድታዩት አርጋለሁኝ እና ምናልባት እኛ ነው ሚል ካለ ምምጣ ምናልባት እኛ ከመቃብር ወጥቷል ሚለውን ነገር ማመን አልቻልንምና የራሱ የኛ ነው ሚል ካለ ይምጣና ይሄ ልጅ መረጃውን አድራሻ እንሰጣለን ደቡብ ክልል ላይ ነው ወደ ስልጤ ዞን ብላዋንጃ የሚባል ቀበሌ ላይ ነው ይሄ አባት ነው አባት የራሴ ልጅ ነው አለን እና ሞቶ ነበር በስነ ስርዓቱ አሳክሜ ታሞ ምናምን አጥቤ ከፍኜ ነው የቀበርኩት ራሱ ነው ልጁ አለ እና እናቱንም እናቴ ብሎ ሄዶ እናትየውን ይዞ ከናትየው ጋር እናቴ ብሎ አቅፎ እንዳያዛት አባቴ ብሎ እሱም ጋር እንደተጠቀለለ እሱም ደግሞ በደንብ እንደሚያቀው እና ግንባሩ ላይ እንደተመለከታችሁት የሆነ ምልክት ነበርና ያ ምልክት በፊትም በትንሹ ነበር ትንሽ ይሄ ምልክቱ ሰፍቷል ነው የሚለው እና ልጁ ቁመትስ አልጨመረም ወይ ምናምን ብለን ስንል እድሜውም 14 አመት ነው ያኔ ያሉ አሁንም ከዛ እድሜ የሚበልጥ አይመስልም ትንሽ ስጋ ነው የጨመረው ትንሽ ወፈር ብሏል እንጂ ራሱ ነው ብሎ አባትዮ በደንብ በዝርዝር አስረዱን እና ይሄ ልጅ እኛ መቀበል አልቻልንም ልናምን አልቻልንም ምናልባት ይሄ ልጅ የኔ ነው ባይ ካለ ለኔ መረጃ ይስጠኝ ይሄ ልጅ ያለበት ወስጄ አደርሳቸዋለሁ ግን አባት የኔ የራሴ ልጅ ነው ይያለ ነው ሌላው መቀበለው ሌሎች ሰዎች ነበሩ እነሱንም ለመጠየቅ ሙከራ አረግን እነሱም ልጁ ነው እኛ እናቀዋለን ቀበሌው በሙሉ ይያሉ መረጃ እየሰጡን ነው እና በደንብ ተከታተሉ በደንብ ማየት ትችላላችሁ አካባቢውንም መረጃ እንዲሆን ብዬ አካባቢውንም በደንብ ነግሬያችኋለሁ ቀርጬዋለሁ አባት ተብዬው ይሄ ነው በደንብ ይዩት እና ብቻ ትንግርት ነው ይሄ ላምን አልችልም ሞቶ ተነሳ ሚለውን ነገር አላምንም በ3 ቀኑ ተነስቶ መቃብሩ ተዘግቷል ምናምን ይላሉ ይሄንን ግን ማመን መቀበል እኔ ስላልቻልኩ ነው እና ይሄ መረጃ ይኸው ሰው እንደምታዩት ብዙ ሰው እየመጣ ይሄን ሰውዬው እንኳን ደስ አለ ያለ ዘይረዋል ብቻ
እኔ እንጃ አልመጣልኝ